ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ ሰዎች፣ ይህ አጀብ ቲዩብ ነው። አጀብ የሚያስብሉ ክስተቶችና ታሪኮች የሚቀርብበት የዩቲዩብ ቻናል ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። በሰው ልጅ ታሪክ ውስጥም ከአይሙራችን በላይ የሆኑ ምናብን የሚሻገሩና የብዙዎችን ማተኩረት ይሳቡ አስገራሚ ክስተቶች ታሪኮች ብዙ ናቸው። እነዚህ ታሪኮች አንዳንዴ ተአምርን በአይናችን እንድናይ ያደርጉናል። አንዳንዴም የሰው ልጅን የመተረፍ አቅም ምን ያህልስ ድንቅ እንደሆነ ያሳዩናል። ዛሬ ደግሞ ያንን አሳማኝ ጥያቄ የሚመልስ ልብን የሚያነቃቃና አይምሮንም የሚያስገርም እውነተኛ የአጀብ ክስተት ይዤላችሁ መጥቻለሁ። አንድ ትልቅ አውሮፕላን በአሰቃቂ ሁኔታ ተከስክሶ ከመቶ በላይ ሰዎችም ሲያልቁ ከዚህ ሁሉ ጥፋት ውስጥም አንድ ሰው ብቻ ሙሉ ሰው ሆኖ ምንም ሳይሆን ቢተርፍ ምን ይሰማችኋል? ይህንን የመሰለ የማይታመን ነገር እንዴት ሊሆን ይችላል? ዛሬ ወደ ህንድ ተመልሰን ከሞት የተመለሰው ብቸኛ ከአውሮፕላን አደጋ ተረፈ ስለተባለው ግለሰብ ታሪክ ውስጥም እንዘልቃለን። ይህንን ክስተትም የህይወትን የማይመረመር ኃይል፣ የተስፋን ብርሃንና የእምነትን ጥንካሬ በአይናችን የምናይበት ጊዜ ነው። ተአምራትን በእውነትስ አሉ ብለንም የምንጠይቅበት አስገራሚ አጋጣሚ ነው። በአውሮፓውያን አቆጣጠር በ2025 በህንድ ላይ የተከሰከሰው የኤች242 አውሮፕላን አደጋ የዓለምን አትኩሮት የሳበ ነበር። ይህን አደጋም የቦይንግ 787 አውሮፕላን ሲሆን በአውሮፕላን ውስጥም ከመቶ በላይ ተሳፋሪዎችና የበረራ ሰራተኞች ነበሩ። እንዳለመታደል ሆኖ ግን በዚህ አሰቃቂ አደጋ ውስጥም ከመቶ በላይ ሰዎች ህይወታቸው ቢያጡም የዓለም ትኩረት የሳበው ግን አንድ እውነተኛና አስገራሚ ክስተት ነበር። ብቸኛው የተረፈው ግለሰብ። በፍርስራሽ የአደጋው ወቅት ሲገለጽ የነበረው ምስክርነት ልብን ያንቀጠቀጣል። በአውሮፕላን ውስጥ እያሉ የመሬት መንቀጥቀጥ የመሰለ ድንገተኛ ንቅናቄ እንደተሰማቸው ተናግሯል። ከዚያም የብረት ስብራት የሚመስል አስደንጋጭ ድምፅ፣ ለጆሮ የሚረብሽ ጭስና ነበልባል ዙሪያውንም እንደወረሰው ገልጿል። ይህን ሁሉ ሲሆን ፍርሃትና ስጋት ሰውን ሙሉ በሙሉ ይቆጣጠራል። ሕይወትንም በቅጽበት የመቅረት አፋፍ ላይ ያለ ይመስላል። ከፍርስራሽ ይህንንም ሁኔታ ሲገለጽ ራሱ በረዶ ውስጥ የተያዘ ያህል እንደተሰማው ጭምር ተናግሯል። ይህን ምስክርነት የአደጋውን አስከፊነት፣ የፍርሃቱን ስፋትና የሞትን ቅርበት ምን ያህልስ እንደነበረ በግልጽ ያሳያል። ነገር ግን ይህ ሁሉ ሲሆን ከፍርስራሽ ከዚህ ሁሉ ጥፋት ውስጥም ሙሉ ሰው ሆኖ ምንም ሳይሆን መትረፉ አስገራሚ ነበር። በዓለም ላይ ብቸኛው መንገደኛ ተብሎ የተገለጸው ይህ ሰው በዚህ አደጋ ውስጥም ከብዙ መቶ ሰዎች ውስጥም እርሱ ብቻውን እንዴት ሊተርፍ ቻለ? ይህን ጥያቄ እርሱም ሆነ መርማሪዎቹ እንዲሁም ዓለም መልስ አልሰጡበትም። ይህንንም በእርግጥም የሰው ልጅ የመረዳት አቅም የሚሻገር ተአምር ነበር። ከፍርስራሽ ራሱንም ለዚህ አስገራሚ መትረፍ የተለየ ምክንያት የለውም፣ ፈጣሪ ብቻ ነው የመረጠኝ ይላል። ይህ ንግግሩም ከሰው አቅም በላይ የሆነ ኃይል እንዳለ ያመለክታል። እንዲህ ያለ ከባድ አደጋ አጋጥሞት ሙሉ ሰው ሆኖ መውጣቱ በእርግጥም ከሞት የመመለስ ተአምር ነበር። የሱ ታሪክ የሰው ልጅም ተአምራት በእውኑ ዓለም ውስጥም ሊከሰቱ እንደሚችሉ የሚያሳይ ሕያው ምስክር ነው። በዓለም ዙሪያ ብዙዎችም የሕይወት ትምህርት፣ ተስፋና እምነት ከዚህ አስገራሚ ታሪክ ይማራሉ። የፍርስራሽ ታሪኩ የሰው ልጅስ የመትረፍ አቅምና የማይታመነው ተአምር የሚያሳይ እውነተኛ ምስክር ነው። በአውሮፕላን አደጋ ውስጥም ከመቶ በላይ ከነበሩ ተሳፋሪዎች፣ የበረራ ሰራተኞች መካከል እርሱ ብቻውን ምንም ሳይሆን መትረፉ በእርግጥም ከሞት ከተመለሰ ሰው የተገኘ እጅግ አስገራሚ ያልተጠበቀ ክስተት ነው። ይህ ክስተትም የሰው ልጅ ሳይንስና መክንዮ ሊደርስበት የማይችለው የህይወትንም እንቋቁልሽ ያሳየናል። በዚህ አሰቃቂ ሁኔታ ውስጥም ከፍርስራሽ ብቻውን መትረፍ ህይወት ሁልጊዜም የምንጠብቀውን እንደማትከተል፣ ነገር ግን ባልጠበቅነው መንገድም ተስፋና ድንቅ ነገር ሊፈጠር እንደሚችል ያሳየናል። ይህ ክስተት የህይወትን ዋጋና እያንዳንዷን ቅጽበት ምን ያህልስ ውድ እንደሆነች እንድናስተውልም ያደርገናል። በአስቸጋሪ ሁኔታዎች ውስጥ እንኳን ተስፋ መቁረጥ እንደሌለብን የሚያሳይ ሕያው ማሳያ ነው። ከፍርስራሽ ፈጣሪ ብቻ ነው የመረጠኝ ማለቱ በእምነትና በመንፈሳዊ ጥንካሬ ውስጥም ትልቅ ኃይል እንዳለ ያመለክታል። የማይታሰበው ነገር ለመትረፍ እምነትን ምን ያህልስ ወሳኝ እንደሆነ ያሳየናል። ይህ የመትረፍ ክስተት የሰው ልጅ መንፈሳዊ ጥንካሬና ችግሮችን ተቋቁሞ የመኖር አቅም ምን ያህልስ እንደሆነ የሚያጎላ ነው።
የፍርስራሽ ታሪክ ለእናንተ ምን ትርጉም አለው? ተአምራትስ በእውነት አሉ ብላችሁ ታምናላችሁ? ሐሳባችሁ ኮሜንት ላይ አስቀምጡልኝ። ይህንን የመሰለ አጀብ ታሪክና መሰል አስገራሚ ጉዳዮች በየጊዜው የማቀርብላችሁ የአጀብ ቲዩብ ቤተሰብ ለመሆን አሁኑኑ ሰብስክራይብ ያድርጉ። ይህንንም ቪዲዮ ላይክ በማድረግ ለሌሎች ያጋሩ። በሚቀጥለው አጀብ ቪዲዮ እስከምንገናኝ ደህና ሁኑ።